እያረከኝ ነው ተቃጠልኩ كنت أمارو يالجين ده تندمتود كل فترة باوريش ليش كوت ماله هاتشين ساري يوم يومنا هذا كلنا ساري يدم قلبت بس سفرال وتاجونا مراق يستفاتال هداوس يقلبابطال مراق يستفاتال مرز ነው ማየው አው ናውጣ አበላሽውባቸው የነሱ ነገር ተበላሽቷል በሽተኛ አርጋለሁ ሌሊት በህልም አስፈራራለሁ እገላለሁ አስጨንቃቸዋል ስማቸውን ያሰራ በስማቸው የተደገመ በደብተራቸው ላይ የተደገመ አው በነሱ ጉዳይ ላይ የተደገመ የኔ ናት የሚል የኔ ነው የሚል አውሬ የተመታ ይሁን በሽተኛ ላረጋት ፈልጋል አሳብዳል ጀምል አውሬ ሁሉም ሰው እጁ ወደ ሰማይ ከፍ ያርግና እሳት ይበል ምን ልታረጋት ነበር ልገላት ነው ምን ልታረጋት ልገላት ለምን ያህል ጊዜ ነው ያጨናንካት ምን ያህል ጊዜ ነው ያሰቃየው እንደዚህ ብዙ ጊዜ ስንት አመት 15 አመት 15 አመት አው በአላም በሷ ላይ ምንድነው አላማይ ምንድነው አላማይ እሷን ለማጥፋት እሺ እሷ እንድትሞት እሷን ትድናለች ምን አርጋል ምን በሽታ አስቀምጣል ምን በሽታ ነው ያስቀመጥከው ልገላት ነበር በምን ሰላሟን ተሰርቄ ደስታዋን ሰርቄ ተምራ እንዳትሄድ ተቃጠልኩ ስማኝ 15 አመት አሰቃያት አው ትምርቷ ለምንድን ነው ያረከው ሰነፍ እንድትሆን እሺ ጤናዋ ላይስ ምንድን ነው ያስቀመጥከው ጤናዋ ሁሉ ደርቃ እንድትቆይ አው ስራ ይፍረስ አሁን ሰዓት የለኝም ፍጠን በታላቅ ድምጽ 4 ጊዜ በኃይል ከውስጣ በመጫውጣ 1 2 3 ባይ 1 2 3 የመጨረሻ ሂድ ኢየሱስ ያዝ አጠገብ ያለውን ሰው ያዝ እግዚአብሔር ዘንድሮ ይዋጋልሃል በል ለምዶ አንጎት የምታዞረው ዙራው ናረዚ ምን ታስጠላል እኔ ደግሞ ሰይጣንን ካልደበርኩ ያገለገልኩ አይደለም ምንድነው የሰራይባት ያ አልተውም ተላልገኝ እዚህ መተታው የሚባል ነገር ኮይል ከሷ ጋር ልኖር ተወይ ከማን ጋር ድምጽን ከፍ አድርገን ከሷ ጋር ልትኖር ትፈልጋለህ ስንት አመት ነው ቆየኸው ስንት አመት ቆየ ከልጅነቷ ጀምሮ እሺ አንከራተታለሁ እሺ እሺ ከሷ ጋር መኖር ትፈልጋለህ ከልጅነቷ ጀምሮ ምንድን ነው ያረክባት በዚህ ሁሉ ቆይታ ተለበል ልጅነቷ አንከራተትኩ ሰው ቤት አስርኳት ብትማር አይገባት እሺ ትሄዳለች ትመጣለች ብላ ትጨነቃለች ታለቅሳለች ብላ ትኖራለች እሷ እንደዚህ መሆኗ ላንተ ደስታ ነው ማን ትባላለህ አባቷን አልቻልኩም አልሰማሁም እኔ አባቷን አልቻልኩም ምንድነው የምትለው አባቷን አልቻልኩም ነው አባቷ ይጸልያል እሱ አገልጋይ ነው ሁሉንም ጸልዮ ያድናል እሱ ያመኛል ብላ ልትናገር ስትል አፏን ይዝና አስነሳታለሁ እዛ አናቷ እዛም አባቷ ከዚህ ትደውል ዝም በቃ ብላ አባቴ አረ ብላ ትዘጋለች ጉልበቷን ባውሪሽ ልጃች ቁጭ
ማለት አችልም። ምጭጭ ጉልበቷ ላይ እግሯ ላይ ይሄን ነው የምታድገው ወደ ላይ ምጭጭ እግሯን ትላለች እንዳታድግ አንድ እግሯ ምጭጭ አርጌ ምጭጭ አሁን ወደ አባቷ መሄድ አቃተኝ። ወደ አባቷ መሄድ ይጸልያል ማታ ቀን ሰዎቹን የጸለየ ያድናል። ትማራለች አይገባትም ትሄዳለች ትምህርት ቤት ዝም ብላ። አሁን ከሷ ጋር መቆየት ትችላለህ? ያስጨነቀኝ ነው ግን አንተ አማሮ እያለች እንዴት እንደምትወድ አማሮ እያለች እርምጋሮ መሄድ የምፈልገው እያለች ጓደኛዋ ትነግራለች ለሷ። እንዳትሄድ ብዬ ብዙ አድርጌ ነበር። ለካ ለእርሚ ብዙ ወዳጆች አሉ። ታንኪዩ አባባ። አሁን እኮ ሰዓት ያልቆ ልጅነቷ ሁሉ ከዚህ በኋላ እንደ አበባ ሊያብብ ትምህርቷ ሞገሷ ሊመለስ ትንሽ ልቆይ በእናትህ ትንሽ። እኔ አንድ በረከት ልባርካችሁ። ሳታውቁም እያወቃችሁ ዝም ብላችሁ እየተጨነቃችሁ ያላችሁ የተሰወረውን የጨለማ መንገድ ዛሬ ከህይወታችሁ ሰበርኩ። በህይወታችሁ ላይ ምን እየሆነ እንዳለ አታውቁም፣ ግን ያስጨንቃችኋል። ነገራችሁ ተቆልፏል። ዛሬ ግን በኢየሱስ ስም ፈታው። አሜን ላለ ሁሉ ይሁን። አሁን ስማኝ፣ እግሯን ይዛል ሰምቻለሁ። ትምህርቷን አእምሮዋን ይዛል ሰምቻለሁ። ጤናዋን ይዛል ሰምቻለሁ። ስትጸልይ እኮ የሆነ ነገር በአእምሮ አመጣላ፣ የሆነ የሚያስጠላ ነገር በአእምሮ አመጣና ትገስጸኛለች። ደግሞ ያመጣው አእምሮ ውስጥ እንዳሽከረክሯል። ሳሽከረክር በቃ አስረ ስሙን ትጠራለች። የምን ስም? የሆነ ስም ትጠራለች። የሆነ ስም የሆነ ስም አይ የሆነ ስም አንድ ሰው ጩና ኢየሱስ ይበል እባክህ። ይመቻል ይሄ ስም? ይሄ ስም ይመቻል? ምን አልካኝ? አልሰማሁም። በቃኝ። ይመቻል ይሄ ስም? በቃኝ። ምንድነው በቃ ያለ? በቃኝ። ትሄዳለህ? በቃ ደከመህ አይደል? ሰማኝ። መጽሐፍ ስሙ ከስሞች ሁሉ በላይ ነው ብሎ ተረት አይደለም። አንድ ሰው ጩና ዛሬም ይሰራል ይበልስ። yes ቀጥል። አንድ ሁለት ሶስት ቀጥል። አራት የመጨረሻ ይል በኢየሱስ ስም